ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። አላህ ይጠብቃችሁ በያላችሁበት። ሙስሊም ክርስቲያን ያረቢ አላህቶቼዋ እንዴት ናችሁ? ደህና ናችሁ? የጠፋው ሰሞኑን ቪዲዮ ለቅቄ አላውቅም። ወደ አፋር እሄዳለሁ ብዬ ለልጆች እያስተካከልኩኝ ነበር አንዳንድ ነገር። ትናንትና ልብስ ሳጥበዋል፣ ትናንት ወደ ልብስ ሳጥበዋል። ትናንትና ደግሞ ዱቄት አስፈጨሁላቸው ምናምን አንዲት እህት መጣልኝ። ከዛ ልጆቹን ይዛ መቆየኝ ማለት ነው። እና እንደዛ ነው ውዶች። ነገ ለሀር ነው ትኬት ቆርጫለሁ ከጅማ አዲስ አበባ። ከአዲስ አበባ ደግሞ ኢንሻአላህ እሄዳለሁ ወደ አፋር ማለት ነው። እንግዲህ ኢንሻአላህ አንዲት የሰልማን ሙሰልማን የምትባል እህቴ ሰው አገናኝታኝ አፋር ክልል የሚኖር ሰው አግኝቼ የሚቀበለኝ እዛ ማለት ነው። እና ምንድን ነው እዛ በጣም ሙቀቱ አሁን ሙቀት ነው አሉ። ያው ከሳውዲ ትንሽ ቀዝቀዝ ይላል። ሳውዲ ሪያድ ነው የኖርኩት። በጣም ሙቀት አለ። እንዴት ነው ምናምን እየቀሳር እየሳወራው ሳውዲ ተኖርሽ ይሄ አይከብድሽም ማለት ሳውዲ ብኖር የሆነ ግቢ ለጠርግ ጧጧት የሆነ ነገር ስወጣ ነው። በዛን ሰዓትም በጤናዬ እንኳን ይቻል አይደለም። እኔ የምኖረው ቤት ውስጥ ነው። ያው እንደምታውቁት ሙከየፍ አለ እና እንደዛ ነው። ሙከየፍ ያለው አለ። ያው መብራት ይሄዳል። መብራት ሲሄድ ነው ትንሽ የምትጨናነቂው ትንሽ እንጂ መብራት ሲመጣ ማቀዝቀዣ አለ እና ማቀዝቀዣ ያለው አልጋ እና ይዝልሻለን ለ15 ቀን አልሁኝ። እና ኢንሻአላህ እስኪ ሎጊያ የሚባለው ማለት ነው። እና ኢንሻአላህ እስኪ እህቶች ዛሬ የምትችሉ ልጆች ሰሞኑን ማለት ነው አንዲት እህቴ ከዱባይ ብር ልካልኝ በዛች ሰንብቻለሁኝ። ደግሞ ይሄን ሰሞን ደግሞ ትንሽ አሁን ደግሞ የምነሳበት ድሮ ቁርአን 3ኛ ወጥቼ ሀፍል አድርገውልኝ ነበር አረቦቹ ማለት ነው። ቁርአን ቤት ነው የቀረሁት እኔ መስጊድ ማህፈዛ ኑራስ ወይለም የሚባልና አቡበክር ስዲቅ የሚባል መስጊድ ሪያድ ማለት ነው። እዛ ነው የተማርኩት። እና 3ኛ ሰወጥ አረቦቹ ደስ አላቸውና ድግስ አረጉልኝ፣ ሀፍል አረጉልኝ ምናምን ኬክ ተገዝቶ ምን ተብሎ ሀዲያ ልጆቹ ሁላ ገዝተው አንዲቱ የጣት አንዲቱ የጆሮ አንዲቱ የምን አረቦቹ እንደምታውቁት አርታ አይወዱም። ያው ትንሽ ቢሆን ወርቅ ነበሩ። ያ እነዛን አንዲት የእጅ ብራዝሊት ነበረችና ወይ ፎቶ አለች ያሳያችኋለሁ። እሷን ወስጄ ሸጥኳት እዝላችኋለሁኝ። 3 ግራም ምናምን ሆነችኝ 56,000 ብር ሆነች በኢትዮጵያ ብር ማለት ነው። እና ከእሷን ነው እሷን አሁን አከሳስሬላታለሁ። ያቺ ያው ዙሩ እዛ ደርሳለሁ ኢንሻአላህ። አሁን ምንድነው በአየር ብትመጪ ጥሩ ነበር። ከአዲስ አበባ በኋላ ሙቀት አለ። ሰመራ ቆርጠሽ ብትመጪ ጥሩ ነበር ምናምን አለኝ። እስኪ እንግዲህ አንዳንድ እህቶችን ልንገራቸውና በጤና ጉዳይ ነው። እነሱንም ጤናቸውን አላህ ይሰጣቸዋል። ዱአ አረጋለሁኝ አላህ ጤናቸውን ይስጣችሁ ብዬ እስኪ እንግዲህ የሚረዳኝ ካገኘው በአየር እመጣለሁ። የሚረዳኝ ካላገኘው ደግሞ ብዬ በሰላም ባስና በዚህ በአባይ በስምረ በሚባለው በሚፈጥነው እመጣለሁ ስል እሱ ደግሞ ሰመራና ሎጊያ አይገባም። ወደ መቀሌ አልፎ የሚሄደው ነው። ወደ መቀሌ አልፎ በሚሄደው ቆርጠሽ ለመቀሌ የሆነ ቦታ ማን የሚባል ቦታ ወርደሽ ትመጫለሽ። ከዛ በኋላ ታክሲ ይዘሽ አሉኝ። እንግዲህ የምትችሉ እህቶች አላህ ሙሲባን የያዝላችሁ። እንደኔ ከመፈተን አላህ ይጠብቃችሁ። የምትችሉ ካላችሁ እርዱኝ። ትኬት የምቆርጥበት እዛም ያልጋ የምሰነብትበት እዛም ማለት ነው። እና ወተቱን ኮንትራት ይዘን እንጠብቅሻለን ብለዋል። ዙሮ እነሱ ትብብሩን በእንትን ነው በሚችሉትና በአቅማቸው በአገሩን በሚያውቁት ነው። በገንዘብ አይደለም። ያ ለዛ ምን ያህል አለሽ አልጋስ ስንት ነው የምንፈልግልሽ አሉኝ። እኔ ምንም የለኝም ወላሂ ያለሽ አይዴ ነው አካውንቴ ላይ ያለችው ብር በጣም ትንሽ ናት። እሱ ደርሼ ለመመለስ እንኳን ገና 15 ቀን ቆይቼ እሱ ለመመለሻ እሱ ደርሼ ለደርሶ መልስ እንኳን መሳፈሪያ በባስ እንኳን ይበቃኝ አይደለም ስላቸው። አሁን እንግዲህ ማመቻችና ዙሮ ብር ያስፈልጋል። ያልጋም እንዳለሽው እንግዲህ አነስተኛ የአይሲ ያለው ካገኘን እንትን ሙከየፍ ያለው እንደው አነስተኛ ፈልገን እስከ 1,000 ቢገኝልሽ አሉኝ። እስኪ ኢንሻአላህ ዙሮ የምትችሉ ሰዎች ያው እንግዲህ በጤና ጉዳይ ነውና አካውንቴን ማስቀምጣለሁ። የምትችሉ አስገቡልኝ ነገና ነገ ወዲያ የምትችሉ ማለት ነው። ምክንያቱም ነገ አዲስ አበባ ጥሪ ለነገ ወዲያ ነው። የምትችሉ ከቻላችሁ ዛሬና ነገ ብታስገቡልኝ ደስ ይለኛል። ለምን ትኬቱን ነገ አዲስ አበባ እንዲደርስ ቆርጬ ቀጥታ እንዲሄድ ማለት ነው። እዚህም ደግሞ ልጄን ትንሿን ልጄን ትቼ ነው የምሄደው። ትልቁም ልጄ ያኔ መካከለኛው ልጄም ትምህርት ቤት ገብተዋል። አንዲት ልጅ ልትይዝልኝ እሺ ብላኛለች። ቶሎ ብላኛለች። ስመመጣ እሷ ጋር ሊቆዩ ነው። ያው አደራ ብዬ ጎረቤቱም አብሽሪ ብሎኛል። ለእነሱ ኢንሻአላህ ያው ሚጣናት ልታለቅስ የምችለው እንዳይሻት እንግዲህ እና የግመል ወተት ልጠጣ ለ15 ቀን አፋር ልሄድ ነው። የምትችሉ ልጆች እርዱኝ። በጤና ጉዳይ ሆኖብኝ ነው
እንጂ እኔ ያው እንዳልኳችሁ የኔ ነገር ቫይራል ስለወጣ በመጀመሪያ ብዙ ሰው አይዞሽ ብዙ ሰው እንረዳሻለን ስላለኝ እዚህ ደረጃ የምደርስም አይመስልም ነበር ለሰው ማለት ነው። እኔ ያለሁበት ደግሞ ራሴ ነው የማውቀው እና ለጅማ ቆርጫለሁ 500 ብር 500 ለሁለታችን እኔና ለሽብር 3000 ብር ቆርጫለሁ ለአዲስ አበባ ለመሄድ ማለት ነው። አሁን ስለ አፋር ለመሄጃው አፋር መሄጃም ደግሞ የትኬት ካጣሁኝ ኢንሻአላህ በባስም ቢሆን ያው ታታ ነው፣ ቅዝቃዜ የለው ሙቀት ነው ደግሞ ታታ ያው ያ ከባድ ነው። ዙሮ እስቲ እዛ ያልጋና የአንዳንድ ነገር እንትን በሉልኝ እዛ አፋር ስቆይ ማለት ነው። ከቻላችሁ ሁሉንም ብትረዱኝ እንዳልኳችሁ ደስ ይለኛል። ካልቻላችሁ ግን ያው እኔ እንግዲህ አልጠይቅም ብዬ ነበር፣ ሰው ከዚህ በኋላ አልጠይቅም ሞታለሁ ምናምን ብዬ ነበር። ግን ስበብ አድርሽ በቀላዩ ሕክምናውን አሁን ሞክሬያለሁ። እንግዲህ እስካሁን አሁንም እዚህ የተቀመጥኩት በሕክምና ምክንያት ነው። አሁን ይሄኛውንም ልሞክረው ስበብ ላድረስ። አይዞሽ እንረዳሻለን ከጎንሽ ነኝ ያላችሁ እህቶችም ብዙ ናችሁ፣ ወንድሞች እህቶች። ለዛ ይሄን ነው የምላችሁ ውድ ሀገሬ ልጆች፣ ይሄን ነው የምለው። እንግዲህ ነገ እሄዳለሁኝ እንደማታሳፍሩ ተስፋ አለኝ። አካውንቴንም እዚህ ላይ አስቀምጥላችኋለሁ። ያው እንግዲህ ታውቁታላችሁ ዛሬ ላይ ጤነኛም ሰው ኑሮ ከበደኝ እያለ እየለመነ ነው። እንኳን የታመንኩኝ ሰው መስራትም አልችል መብላትም የሚከብደኝ እና እንደዚያ ነው የምላችሁ። ኢንሻአላህ አላህ እናንተንም ይጠብቃችሁ፣ እናንተንም አላህ ይጠብቃችሁ። ለእኔም ደግሞ ዱዓ እያደረጋችሁልኝ ስበቡን ላድርስ ኢንሻአላህ። አረቦቹም ሂጂ ሞክሪው ነው ያሉኝ። ኢንሻአላህ እንግዲህ ያው ዙሮ አሁን ልሄድ ነው ስሄድ ማለት ነው። አሁን እናንተ ዝም ካላችሁኝ ምንም እንትን ከሌለ ያው እነሱን ነው አደራ የምለው። እነሱን ያው ግመል ልጠጣ ነበር መሳፈሪያ የተቻለ እንዲ እርዱ ይልል የምችለው እነሱን እናንተ ካረጃችሁ ማለት ነው። ግን ያው እነሱን ቢሆን እፈራለሁ። ያው መለመን ያስፈራል በነገራችን ላይ። ግን ኢንሻአላህ እስቲ ያው አላህ ይሄን ሲያመጣብኝ አላህ ራሱ ፈልጎ ነውና አልሐምዱሊላህ። እኔ ደግሞ እንዳልኳችሁ ስሰጥ የኖርኩ ሰው ነኝ። ዛሬ እንደዚህ አላህ ዛሬ እንዲህ ያው ከመስጠት ወደ መቀበል ቢሸጋገርም አልሐምዱሊላህ እኔ አላህን አላማረረውም። ምክንያቱም ይኸው እዚህ ደርሻለሁ። እስካሁን ድረስ ደህና ነው ያለሁት። እንግዲህ ማላ መጨረሻዬን ያሳምርልኝ። አሁንም ደግሞ ወላሂ ላዚም እኔ ብዙ ሰው ያዝንልኛል በጣም። ትናንትና ወፍጮ ቤት እጄ ለልጆቼ እኔው መርጬ ቦጨሬ ምናምን ያለው እንዳይሆን ብዬ ነው መርጬ እንትን እላለሁ ብዬ እንግዲህ አዘው አጥርተው እዛው አስፈጭተው ዱቄቱን ነው የሚሰጡት። ግን እጄ ነበር ወፍጮ ቤት እዛና ምተኛበት እስቲ መዳበሪያ ስጡኝ ስላቸው ምን ሆነሽ ነው የምትተኙ ሲያዩሽ ደህና ነሽ አሉኝ። አሞኝ እንዲህ ያልኳቸው ተኝቼ ቆየሁ እዛው ወፍጮ ቤት ማለት ነው። ደግሞ ምሳም ሄዱ እስከሚመጡ ጭራሽ ሰውነቴ እንትን ይደክመኛል እዝላለሁና እና እንዴት ነው ልጅ የምነው ተኛሽ? እኛ እንኳን ትልልቆቹ ይሰራን አይደለም ወይ ጠንከር ነው ማለት ስትለኝ አሞኝ ነው እኮ እንዴት ስላት ደነገጠኝ። እኔ አፈር ልብላ አለች። ደረሷን መታችና እስኪ ሙስሊምን ብኮኝ ጸበል ሂጂ እንዲህ አይነት ቦታ እንዲህ አይነት እኔም ከጸበል ሰሞኑን ጊሸን ማርያም ከምትባል ቦታ ነው የመጣሁት። የት ሀገር ስላት በወሎ ነው አለችኝ። እና አንቺማ ክርስቲያን ነሽ፣ እኔ ደግሞ ሙስሊም ነኝ። ከሙስሊሞቹም ቢሆን እኮ ከክርስቲያኖቹም ቢሆን እኮ በእምነታቸው እንኳ ሆኖ ሄደው ሳይድኑ የሚቀሩ አሉ። ለዛ እኔ ክርስትና ባልነሳም ክርስቲያን ባልሆንም ባልጠመቅም ከእስልምና ውጭ ያለ ነገር ያዲናል ብዬ በውስጥ የታመንኩኝ እኔ አላህን ካድኩኝ ማለት ነው በእኛ እምነት። ለዛ ዱዓ አድርጊልኝ ብለሽ እናቴ ግን አመሰግናለሁ። አሳዝኝሽና እንድትድኝ ብለሽ እንደ ልጅ ቆጥረሽ የመከርሽ ምክር ነው አመሰግናለሁ አልኳት። እሷም ወላሂ አልቅሳ ዱዓ አረገችልኝ። አይዞሽ ፈጣሪ ያለሽ በቃ ይሄ እንዴት በጥናት የምታምኒው አምላክ ይርዳሽ አለችኝ። እሷ ግን አሰልሚም ክርስቲያናት ሆኜ በእስልምናሽ ሆነሽ ሂጂ ሞክሪ እንደዚህ አለችኝ። አላት አይታይ እናላችሁ የምችለው ይሄንም በሐዲስ በቁርአን ሳይሆን በሐዲስ ፌል ለረገ ኩላሊት ለበለዘ ጉበት ለብዙ ነገር ዞሮ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ስላሉኝ ከእምነት ጋር የማይጋጭ ከሆነ ሰበብ ላድረስ ብዬ ነው የምትችሉ እህቶቼ። እናንተንም አላህ ከእንዲህ አይነት ሙሲባ ይጠብቃችሁ። ቪዲዮ ሸር እያደረጋችሁ ለብዙ ሰው አድርሱልኝ። እና ደግሞ በመጨረሻ ልመክራችሁ የምችለው ወርቅ ግዙ እህቶች፣ ወርቅ ግዙ። ምክንያቱም ያቺ ወርቅ የዛ ጊዜ ሲሰጡኝ እኔ አሁን ሰሞኑ ሂጅ ስጠይቅ ማለት ነው እንደው አንዴ 15,000 20,000 ብኮን ብዬ ነበር 56,000 ሲሉ ድንግጥ ነው ያልኩት። ድንግጥ ያውም ሆኖ እንኳን አልሸጥም አላወኩም ማለት ነው። ይሄ ማለትማ ብዙ ብር ሊያወጣ ይችላል ብዬ መጥቼ እንደገና ሰው አጣርቼ ስጠይቅ አይ ሽጩ ደህና ነው 1 ግራም 16,700 ብር ሂሳብ ነውና ሽጩ አሉኝ። ሸጥኳት እላችኋለሁ። እና ወርቅ ግዙ። እኔ የገዛሁት ጨርቅ የገዛሁት ዕቃ ኮተት
እኔ ስንት ነገር ገዝቻለሁ። አሁን ያን ነገር ሽጬ ልታከምበት ብል አልችልም። ምክንያቱም የሚገዛ የለም። አረቦቹ ምን ይላሉ? ወርቅና ዘመድ አንድ ነው፣ ባዲያና ጨርቅ አንድ ነው ይላሉ። ለምን? ጨርቅ የሚያምርባችሁ ልብስ በጤናችሁ ጤነኛ ስትሆኑ ሰውነታችሁ ሲለመልም ነው ስለብሱት የሚያምርባችሁ። ለብሳችሁት የትም የትም ልከዱ የምትችሉት ማለት ነው። ይቅርታና የምትችሉ እህቶች አረብ ሀገር ያላችሁ ወርቅ ግዙ። ምክንያቱም ያችሁ ወርቅ ብገዛት አሁን ደግሞ ትንሽዬ ቀለበት አለችኝና 400 ሪያል ነው የገዛኋት። መካ ያችን እኔው ገዝቻት ነው 400 ሪያል የዛሬ 7 ዓመት ነው 8 ዓመት። ያችን ደግሞ 32 ሺህ ብር አሉ 32 ሺህ ብር ግን ያችን እስቲ ትቀመጥ ደግሞ ሌላ ጊዜ እንዲሁ መግቢያ እንደዚሁ ጭንቅ ባለ ቀን ደግሞ ትሆነኛለች ብያችን ደግሞ አስቀምጫታለሁ። እና እንደዛ ነው የምላችሁ፣ ወርቅ ግዙ። ይህ ማለት 400 ሪያል በዛሬው ሂሳብ 1000 ብር ልኮን ትንሽ ነው የቀራል። 7000 ብር ነው ምናምን ነው ዛሬ 40 ሺህ አይደለም የሚመነዘረው ወይ 38 ሺህ አይደለም ትንሽ ነው የቀራት 1000 ሪያል ሂሳብ ልትይዝ ማለት ነው። ያቺ 400 ብር ግን የገዛሁት ልብስ በ150 ሪያል፣ በ120 ሪያል፣ በ80 ሪያል፣ በ70 ሪያል፣ በ30 ሪያል እኔ ከዚህ ያነሰ ልብስ ገዝቼ አላውቅም። ያ ተቀምጧል። ግን ምን ይሆነኛል? እየለበስኩት ያለሁት ልብሴ ኖርማል ልብሴ ጠቦኝ ማለት ነው ሰፍቶኝ ያ በልክ የሆነኝ የሚያምርብኝ ድሮ ልብሴ አሁን የለም። ለዛ ጤናችሁም ሰውነታችሁም ሲሸሽ የማይሸሸው ዘመድና ወርቅ ነው ያሉት አረቦቹ እውነት ነው። ያው ሰውም ቢሆን ላለህ ያለ ለፈጣሪ ያለ ብዙ አለ በጎን የሚሆን ግን ደግሞ የእጃችሁ ደግሞ አትለምኑም። የራሳችሁ ነው የእጃችሁ ላይ ያለ ሽጣችሁ መጠቀም ብቻ ነው። ለዛ እህቶቼ ወርቅ ግዙ። የኔ እህታችሁ ምክር ነው። ምክንያቱም ይጠቅማችኋል። እኔ እንደዚህ ይሆናል። አንድ ትልቅዬ ደግሞ ነበረች ትልቅዬ ወደ 4 ግራም ተኩል ወደ 5 ግራም የምትጠጋ ትልቅ 900 ሪያል የገዛኋት ያቺ እንግዲህ ልታጠብ ስላውልቄ ላስቀምጣት የትላርጋት ጠፍታኛለች። የዛሬ 3 ዓመት ነው 2 ዓመት ተኩል ሚጣን ሳልወልድ ሚጣን እንዲያረገዝኩ ጠፍታኛለች። የጣልኩበትንም አላወቅኩት። ባህር ዳር ሄጄ ነበር በሰዓቱ። ባህር ዳር ላውልቃት ብቻ ሰፋ ያለች ስለሆነች ወደ ሽንት ቤት ስሄድ አውልቃት ኮሜዲና ላይ አስቀምጫት በዛው ትቻት ልንጣ ብቻ አላወኩም። ዙሮ በጥንቃቄ ተተያዘ። ወርቅ ትልቅ ገንዘብ ነው፣ ትልቅ ገንዘብ ነው። ያቺ ወርቅ አሁን ኑራ እንዲህ እያንጠለጠልኩ ባሳያችሁ ደስ ይለኝ ነበር፣ ግን ስለሸጥኳት አሁን የለችም። ቆይ አሳያችኋለሁ በእንትን ማለት ነው በምንድን ነው በፎቶ እና እንደዚህ ነው የምላችሁ። ውድ ሀገሬ ልጆች የዛሬውን ቪዲዮ በጥንቃቄ ሰምታችሁ እንደምትረዱ ተስፋ አለኝ። ይሄን ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።